እዚህ ወንጌል ቁጥር 14 ላይ አንድ ምሳሌ ነገራቸው። ምን ብሎ? አንድ ወደ ሩቅ አገር የሚሄድ ሰው አስቀድሞ አገልጋዮቹን ጠራ። ወፀውአ አግብርቲሁ ወውሃቦሙ በመጠነ ይክሉ፣ ለእያንዳንዱ እንደሚችሉት ከገንዘቡ የሚሰሩበትን በጀት ሰጣቸው። ለዘወሃቦ 5 መክሊተ 28 ወቄት ገንዘራው አንድ ወቄት ወደ 30 ግራም አካባቢ አይተከለዛ ነው። አንድ ወቄት የሚባለው ወርቅ ወደ 30 ግራም ነው። ስለዚህ አንድ መክሊት 328 ወቄት ወርቅ ነው። ቀላል ገንዘብ እንዳይመስላችሁ። ምን 5 ብር ሰጥቶ 1 ብር ሰጥቶ እንዳትሉ። በእርግጥ የድሮ 1 ብር ምን እንደሚሰራ ታውቃላችሁ። ብዙዎቻችሁ ትልልቆቹ ሰዎች በድሮ ጊዜ 1 ብር 5 ብር ትልቅ ነገር ነበረ። ዛሬ ነው 1 ብር ከረሜላ መግዛት ያቃተው። እና ለማንኛውም 5 2 እና 1 ሰጣቸው። ለእያንዳንዱ እንደሰጣቸው እንደሚችሉት በመጠነ ይክሉ፣ ያውቃቸዋል አገልጋዮቹ እንደያቋቸው። በዚህ ነግዳችሁ አትርፉ፣ አስቀምጡ አይደለም፣ አደራ አይደለም የሰጣቸው። በዚህ ነግዳችሁ አትርፉ ብሎ ሰጣቸው። ነግደው እንዲያተርፉ ሰጣቸው። ከዛ በኋላ እነሱም ያንን ይዘው ወደ ስራ ተሰማሩ። ጌታቸው ወደ ሌላ ሀገር ሄደ። ተመልሶ መጥቶ ተቆጣጠራቸው። ምን አደረጋቸው? ተቆጣጠራቸው። ከምን አደረሳችሁት? ስንት አተረፋችሁ አላቸው። ሊቆጣጠራቸው በጀመረ ጊዜ ያ የመጀመሪያው ከፍ ያለ ልጅ የተቀበለው 5 መክሊት የተቀበለው ሰው መጣና እግዚኦ አኩኑ 5 መካለ ወሀብከኒ፣ 5 መክሊት ሰጥተኸኝ አልነበረ? አዎ 5 ሰጥቼህ ነበር። ወናሁ 5 መካለ ለረባይሁ ቢሆን ይኸው ደግሞ ሌላ 5 አትርፌ 10 አድርጌያለሁ አለ። 100% አፍታ ነው የሚባለው። ይሄ የወረቱን ያህል ካተረፈ 100% ነው ትርጉም አይደለ? ሌላ ቅን አገልጋይ በዚህ በጥቂቱ ታምነሃልና በብዙ ላይ ሾመሃለሁ፣ በውስተ ንስሐ ለእግዚእከ፣ ና ወደ ጌታ ተድላ ደስታ ግባ አለው። ከዚያ ደግሞ 2 የተቀበለውን መጣና አኮኑ ክልኤተ መካለ ወሀብከኒ፣ 2 መክሊት ሰጥተኸኝ አልነበረን? አዎ 2 ነው የሰጠው። ወናሁ ካልአት ክልኤ መካለ ለረባይሁ ቢሆን ይኸው ደግሞ ተጨማሪ ሌላ 2 አትርፌ 4 አድርጌያለሁ አለ። እኩል ነው ያተረፉት እነዚህ ሰዎች። ይህንንም እንደዛው በጥቂት የታመንክ በጎ ቅን አገልጋይ፣ በጥቂት ታምነሃልና በብዙ ላይ ሾመሃለሁ፣ ወደ ጌታ ተድላ ደስታ ና ግባ አለው። 3ኛው ያ ባለ 1 መክሊቱ ምንም ስራ ሰራ። ያችን አንዷን ደብቆ ነው የኖረው። አንዲት ማለት አረፈ። መጣና ደግሞ እኮ አለማትረፍ አይደለም፣ በጣም ይቅርታ አልነገርኩም ወይም ነግጄ ማትረፍ አልቻልኩም ብሎ መስጠት ቢችል መልካም ነበረ። ግን እንደዛ አላደረገም። አእምረከ ከመድሩክ ብእሲ አንተ፣ እኔ አንተ ጨካኝ እንደሆንክ አውቃለሁ። እንዴት ነው በገዛ አለማትረፉ አንድ ወንጀል ነው። ደግሞ ነገሩን በሰውየው ለማሳበብ ፈልጎ በጌታው ለማሳበብ እኔ አንተ ጨካኝ ሰው እንደሆንክ አውቃለሁ። ካልዘራህበት የምታጭድ ካልበተንክበት የምትሰበስብ መሆኑን ስለማውቅ ማን እንዳጠፋብኝ ወስጄ ቀበርኳት። ያው አሁን ሀካይ ወእኩይ አለው። ሀካይና እኩይ የተለያየ ትርጉም። ሀካይ ወእኩይ፣ ሰነፍና ክፉ። ሰነፍም ክፉ፣ አንተ ሰነፍና ክፉ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ መሆኔን ታውቃለህን? መልካም። ታዲያ ይህን ካወቅክ ለምን ገንዘቤን ቀበልክ? ለሌላ ለሚያተርፍ ሰጠው ነበር። ለምን ትያግባይ ከወርቄ ውስጥ ማዕድ ለምን አልመለስክልኝም? እኔ እኮ ነግዶ ለሚያተርፍ ሰጠው ነበር።
ገንዘብ በነገራችን ላይ መቀመጥ በራሱ ኪሳራ ነው ለአንድ ገንዘብ። ምክንያቱም ምንጊዜም ገንዘብ በቆየ ቁጥር ለሚቀጥለው ዓመት ተመሳሳይ ዋጋ አይኖረውም። ፊውቸር ቫሊው የሚባል አለ በኢኮኖሚ። የዛሬ 100 ብር የዛሬ ዓመት 100 ብር አይደለም። ምክንያቱም የአምና 100 ብሮች ዘንድሮ 100 ብር እንዳልሆኑ ታውቃላችሁ። አምና 100 ብር የሚገዛው ዘንድሮ ይገዛል አይገዛም። ስለዚህ የሚቀንሰው አለ ዲፕሪሺየሽን ማለት ነው። እና መቀበል ኪሳራ ነው ገንዘብ። ስለዚህ አክስሮታል ሰውየው። በዛ ላይ ደግሞ ስሙን አጠፋው። ሀካይ ወእኩ ያለው ሰውየው ሀካይ ሰነፍ ማለት ነው። ሰነፍ ነህ ወንድሞችን ሲወጡ ሲነግዱ ሲያተርፉ አንተ ቁጭ አልክ በስንፍና ሳታተርፍ ቀረ። ደግሞ ክፉ ነህ መጣ የኔን ስም አጠፋ። እኔ ምን አደረግኩ? ያንን ገንዘብ አንተ አላልኩ እንድትነግድ ሰጥቻለሁ። ገንዘብ ከነትርፍ አልጣልኩ ሌላ ምን አልኩ ነው በጥቂቱ ያልታመንክ በጥቂቱ ያልታመንክ ክፉ ስም አጥፊና ሰነፍ አገልጋይ በሉ የእሱን መክሊት ውሰዱና ለዚያ ላለው ስጡታል። ላለው ማለት ለሰራው ማለት ነው። ክርስቲያኖች ቀሙና ለዚያኛው ስጡት። እስመ ለዘዊሁ ወይስክዎ ላለው ይሰጡታል ይጨምሩለታል። ወለለሰ አልቦ እለሂ ቦ ያሃይድዎ ለሌለው ግን ያለው ሊቀሙታል አለ። አሁን ብዙ ሰው ላለው ይጨምርለታል። አሁን አንድ ባለሀብት የሆነ ነገር አገኘ ሲባል ላለው ይጨምርለታል ተብሎ ይላል። ጉዳዩ ሌላ ነው። ይሄን የሚያመጣው ቁንጽል እውቀት ነው። ምን ማለት ነው? ላለው ይጨምርለታል ማለት ባለው ለሚሰራ ማለት ነው። ባለው ለሚሰራ ይጨመርለታል። የሌለው ደግሞ ይወሰድበታል ማለት ባለው የማይሰራው ያቺው ያለችው ትወሰድበታለች ማለት ነው። እግዚአብሔር ሁልጊዜ ድሆችን እንደገፋ ባለጸጎችን እንዳሰፋ ይሆናል ማለት አይደለም። እንደዛ አይደለም። ትርጉሙ ሌላ ነውና ከዛ በኋላ ምን አለ? ይሄ ብቻ በቃው ጥሩ ነበረ፣ ግን ሌላ ምስጢር ስላለው ለዝንቱ ገብ እስሩ እደዊሁ እገሪሁ ይህንን ክፉ አገልጋይ እጁን ያስራችሁ ወደ ውጭ ጣሉት። አብሃሎ ብካይ ወሐቄስነን ለቅሶ ጥርስ ቁርጥማት ጥርስ ማፋጨት ጨለማ ወዳለበት ጣሉት አላቸው። ይሄ ምሳሌ ነው ክርስቲያኖች፣ ይሄ ምሳሌ ነው። ገንዘብ አበዳሪ ወይም እንዲያተርፉ አዘዘ የተባለው ራሱ ባለቤቱ እግዚአብሔር ነው። እነዚህ እንዲያተርፉ ገንዘብ የተሰጣቸው በሙሉ የተባሉ የዓለም ሕዝቦች ናቸው። ከዓለም ሕዝቦች መካከል ደግሞ ስጦታው እያንዳንዱ ይለያያል። ብዙ የሚሰጠው አለ፣ እንደሚችለው ሰጠው ይላል። የእያንዳንዳችን ሀብታችን፣ ጸጋችን፣ እድላችን፣ የማገልገያ መስመራችን ስለሚለያይ ከዚያ መካከል በጎ የተባሉት በተሰጣቸው ያተረፉ የሚባሉት በጎ ስራ የሰሩት በትእዛዙ በሕጉ ጸንተው የኖሩት ናቸው። ሰነፍ አገልጋይ የተባሉ ደግሞ በተሰጠው ምንም ያልሰራው ነው። እነዚህ የዓለምን ሕዝብ ይወክላሉ። ሩቅ ሀገር ምንድን ነው? ራሱ መክሊት ምንድን ነው? ጊዜ የሚፈልገው ይሄ ነው። የመጀመሪያው ጉዳይ መክሊት ማለት ክርስቲያኖች ሩቅ እንዳትሄዱ የተሰጠን ይሄ አካላችን ነው። ገንዘብ ውስጥ እንዳትሄዱ። እኔ ገንዘብ የለኝም ይላል ብዙ ሰው ስለ መክሊት ሲነሳ። እኔ ገንዘብ ቢኖረኝ አበላ ጠጣ ነበር ለማለት፣ እኔ ካህን አይደለሁም ካህን በወጥ ጠንክሬ ያስተምረበት ለማለት ነው። እኔ ስልጣን የለኝ፣ እኔ እውቀት የለኝ። ይሄ ከራስ ፀጉራችን እስከ እግር ጥፍራችን የተሰጠን አካል መክሊት ነው፣ ማትረፊያ ነው። እግዚአብሔር አምላክ እያንዳንዱን አካል አክል ሰጥቶ ከራስ ፀጉሩ እስከ እግር ጥፍሩ ሰጥቶ በዚሁ ጽድቅ እንዲሰራበት አዟል። ማትረፍ ማለት ይሄ ነው። ወደ ሩቅ ሀገር ሄደ ማለት ዕለቱን እንደተወለድ አይደለም የሚጠይቀን። በፍጻሜ ዘመን መጥቶ በቀኝና በግራ አቁሞ እንደሚመረምረን ለመግለጽ ነው። ሩቅ የሚለው ቆይቶ ስለሚመረምረን ነው። እግዚአብሔር የሚሄድበት ከዚህ ከዛ አይባልም። እግዚአብሔር ከዚህ ሄደ ከዛ መጣ አይባልም። ነገር ግን ሩቅ ሀገር የሄደ ሰው ቆይቶ ዘግይቶ ከርሞ እንደሚመጣ
ጌታችን የሚመጣው ፍጻሜ ዘመን ስለሆነ ስለዚህ እያንዳንዳችን በተሰጠን አካል ምን እንደሰራን የት እንደሄድንበት ምን እንደተናገርንበት ምን እንዳየንበት ምን እንደሰማንበት ምን እንዳሰብንበት እንመረመራለን እንጠናለን ኦሪት እንደረጋለን ያን ጊዜ በእግራቸው ወደ ቤተክርስቲያን የገሰገሱ ድሆችን ለመርዳት የገሰገሱ ድውያንን ለመጠየቅ የገሰገሱ እስረኞችን ለመጠየቅ የገሰገሱ በጎ ለማድረግ የገሰገሱ ሰዎች እግሬን ሰጥታኝ ነበረ እዚህ ቦታ ሄጄበታለሁ ብለው ያበረክታሉ ለጌታቸው። ያን ጊዜ ምን ይባላሉ? ገብርኄር ወእመ በዚህ በኃላፊው ጊዜ በኃላፊው ዓለም በራስ በሽባሽ ሰውነትህ በጎ ስራ ሰርተሃልና ዘላለማዊ ክብር እንሰጥሃለሁ ተብሎ ይሾማሉ። የሰሩት በእጅ ምን ሰርተህበታል እንባላለን። ዝም ብሎ የተሰራ ነገር ወጥተን ወርደን ለፍተን ሰርተን ራሳችንን ቤተሰባችንን ደግፈን ነዳያንን ቤተክርስቲያንን እንረዳበት ነው እንጂ እንደው ዝም ብሎ የራስ መብለያም መጉረሻ አለ ማጉረሻ ጭምር ነው እንጂ እግዚአብሔር እያንዳንዳችንን ይጠይቀናል። በዚህ እጆች ምን ሰራህባቸው ተብሎ እንግዲህ ክርስቲያኖች ይሄን ጊዜ ነው እጃችን መመርመር በእጃችን ምን እንደሰራ ማጥናት ይሄን ጊዜ አሁን ነው። ያኔ በደሞዝ ቀን ምን ዋጋ የለውም። ምንድነው እጃችን ምን ሰራ? አይናችንን የምናይበት ምንድን ነው? እግዚአብሔር ይጠይቃል። አለ ነገር እንዲህ አድርጎ አካልን አከናውኖ አልሰራም። የሚፈልገው ትርፍ አለ። ይሄ መክሊት ነው። በጎ ነገር ልናይበት ከመጥፎ ነገር ልንከለክለው ይጹም አይን ስለተባለ ማየት የሌለብንን ሳናይ ማየት ያለብን ደግሞ ነቅተን ተመልክተን ልናተርፍበት ነው። እያንዳንዱ መላ ሐዋሳቶቻችን በሙሉ መክሊት ናቸው። እነዛን ሶስት ሰዎች ብቻ አሻግራችሁ እንዳለ ሁላችን እዚህ ያለነው በሙሉ መክሊት የተቀበሉ ሰዎች ነን። ከኛ መካከል በአካሉ የሚያተርፋል፣ በአካሉ የሚያከስራል። በእግሩ ወደ መጥፎ ነገር የሚገሰግስ ደም ለማፍሰስ ገሪሆሙ ለክልኤ ወደ እግሮቻቸው ደም ለማፍሰስ ፈጣኖች ናቸው እንዳለ ቅዱስ ዳዊት። ደም ለማፍሰስ የሚቅበዘበዝ ለዝርፊያ፣ ለኃጢአት፣ ለዝሙት የሚገሰግስበት መክሊቱን እንደቀበረው ክፉና ጨካኝ ነው። በእጁ ለመግደል በቃሉ ለመበደል የሚሰራ ሰው መክሊቱን የቀበረ ያ ክፉ አገልጋይ ነው። እንዲሁም ደግሞ ሕዋሳትን የዝሙት መሳሪያ ማድረግ ያንን ክፉ አገልጋይ ያስደርጋል። ክርስቲያኖች አካላችንን በጥንቃቄ መጠበቅ አለብን። አሁን በሐዲስ ኪዳን የክርስቲያኖች አካል የእግዚአብሔር ዙፋን ነው። የእግዚአብሔር ማደሪያ ነው። ልቡናችን የእግዚአብሔር ዙፋን ነው። በዚያ ልቡናችን የእግዚአብሔር ዙፋን መሆን ሲገባው ቂም፣ ተንኮል፣ ኃጢአት ያስቀመጥንበት እንደሆነ ይሄ ኪሳራ ነው። እጁን እግሩን አስራችሁ ወደ ጨለማው ጣሉት ያሰኛል። ስለዚህ ምን እያደረግንበት አካላችን እንደው አካል ዝም ብሎ ተኩሎ ተቀምጦ ማሳያ ብቻ ነው? ያላችን አካል የሌሎቻችን መሰናከያ ነው? በተለይ እህቶች ተጠንቀቁ። አሁን ባለው ዘመን ብዙ ጊዜ ሴቶች ላይ የሚታየው እጅግ ቅጥ ያጣ የምንዝር ጌጥ አካልን ለሌሎች ማሰናከያ ማድረግ ለማትረፊያ የተሰጠውን መክሊት ለማትረፊያ እግዚአብሔርን ለማገልገያ የተሰጠ አካላችንን እግዚአብሔርን መበደያ ማድረግ የለብንም። እባካችሁ
ቅጣቷን ሰው ሀግ የሚልም ጠፍቷል። የእያንዳንዳችን አካል ምንድነው? መክሊት ነው። የእያንዳንዳችን አካል ምንድነው? ጽድቅ ለመስራት የተሰጠ በጀት ነው። ከራስ ፀጉራችን እስከ እግር ጥፍራችን እግዚአብሔርን ለማገልገል የተሰጠ በጀት ነው እና እባካችሁ እንደው ሰውነታችንን እንደው ለዝሙት ብቻ የተሰራ አይመስል በዚህ ዘመን ሁሉም ሰው በቃ ውበት ላይ ብቻ ያለስኪ ሰው መሆን ላይ እናተኩር። አሁን ሰው ነው የጠፋው። እባካችሁ ክርስቲያኖች ሰው ነው የጠፋው። ዓለም አውሬ አፍርታ ዓለም እንስሳ በዝቶባት ነው የተገኘ። ሰው ነጋ መሸ ውበት ብቻ ነው እና በተለይ እህቶችና እናቶች እባካችሁ ይሄ የማያስፈልግ የትውዝፍት ወይም የምንዝር ጌጥ አታብዙበት። አካላችሁ ላይ ያላችሁን አጥባችሁ በስነ ስርዓት ያዙ፣ አይከለከልም። ከዛ ውጭ ግን ሰው ማሳት የሚያደርስ ነገር ምናምን እንደዚህ ይሄ አያስፈልግም። መክሊት መቅበር ማክሰር ማለት ነው እና የመጀመሪያው የሁላችን የተሰጠን የጋራ እና እኩል መክሊት ከራስ ፀጉር እስከ ጥፍር ያለን አካላችን ነው። ስለዚህ ሁልጊዜ በነጋ በመሸ ቁጥር በዓይናችን፣ በጆሮአችን፣ በአፋችን፣ በአንደበታችን ምን እንደተናገር፣ በእጃችን ምን እንደሰራን፣ በእግራችን የት እንደሄድ፣ በዓይናችን እንዳየን፣ ምን እንደሰማን፣ ምን እንዳሰብን ማታ ማታ ለጸሎት ስንቆም መመርመር አለብን። ማታ ማታ ምን ስንል አልኳችሁ? ትቆማላችሁ? ማታ ማታ ለጸሎት ቤታችሁ የምትቆሙ ከሆነ ነው እኮ ክርስቲያን ምትስ ዝም ብሎ አይተኛም። አንድ አዋጅ ተደርጎ ቢያንስ ሌላው ሊቀር ሰብሰብ ብሎ ቤተሰብ ጠዋትም ለጸሎት ስንቆም መላ ሐዋሴ እኔ እግዚአብሔር የሰጠኝ መክሊት ነው በጎ ስሰራበት መዋል አለብኝ ብለን ማስበው ነው። ማታ ስንመጣ እንመረምረዋለን። ምን ስሰራ ዋልኩ? ምን ተናግሬ ውዬ ይሆን? ምን አይቼ ይሆን? ምን ሰምቼ ይሆን? የት ሄጄ ይሆን? ምን ነክቼ ይሆን ማለት አለብን። ለምን? ይሄ በጀት ነው። በአካላቸው ለፍተው ወጥተው ያገለገሉት ያተረፉበት ገብርኄር ወምእመን ዘበውሁር ምእመነኮን ከዲዮዙ ሰይመከ እድሜው አጭር ኃይሉ ደካማ በሆነ በዚህ ፈራሽ በስባሽ ስጋ በዚህ ምድር ለአጭር ጊዜ ታማኝ ሆነሃልና በዘላለማዊ የማይፈርስ የማይበሰብስ አድርጌ በመንግሥተ ሰማያት ላይ እሾምሃለሁ ይባላል የሚያደርስ። ስለዚህ በአካላችን በጎ ስራ እንድንሰራ እግዚአብሔር አምላካችን ይርዳል። ሌላው ይቺ ዓለም ለእኛ የተሰጠች መክሊት ናት። ስነ ፍጥረት የምንኖርበት መሬት፣ አየሩ፣ እጽዋቱ፣ እንስሳቱ በአጠቃላይ እነዚህ ለእኛ የተሰጡ መክሊቶች ናቸው። ክርስቲያኖች በጀት ነው። መሬት ለእኛ ተሰጥታለች። ወንዞቹ፣ ተራሮቹ ለእኛ ተሰጥተዋል። እንስሳቱ ለእኛ ተሰጥተዋል። እጽዋቱ ለእኛ ተሰጥተዋል። አየሩ ለእኛ ተሰጥተዋል። ውሃዎቹ ሁሉ ለእኛ ተሰጥተዋል። በእነዚህ በጎ ስራ መስራት ይቻላል። ብዙ መስራት ይቻላል። አርሰን ቆፍረን አምርተን በልተን አምርተን ድሆችን ረድተን የኖርን እንደሆነ የተሰጠንን የምንመገበውን ተመግበን እግዚአብሔርን የምናደንቅበትን ደግሞ እግዚአብሔር እናደንቅበት። ምክንያቱም ስነ ፍጥረት ሁሉ አይበላም። ለአንክሮ ለተዘክሮ የተሰሩም አሉ። እግዚአብሔርን ለማደር ኃይሉን የምንረዳባቸው፣ ጥበቡን የምንረዳባቸው፣ መግቦቱን የምንረዳባቸው ፍጥረቶችም አሉ። ቦ እምኔሆሙ ለምህሮ ወቦ እምኔሆሙ ለተገብሮ። ከስነ ፍጥረት መካከል አንዳንዶቹን ለተግባረ እድ ስራ ሰርተን የምንኖርባቸው እንዲሆኑ ያደረጋቸው አሉ። ከእነሱ መካከል ደግሞ ለምህሮ ለትምህርት የሚያገለግሉ አሉ። ኃይለ እግዚአብሔርን፣ መግቦት እግዚአብሔርን፣ ጥበብ እግዚአብሔርን የምንረዳባቸው። ይቺ ዓለም የሰው የእግዚአብሔርና የስነ ፍጥረት ትስስር ናት። ትሪያንግል። እኛ ከእግዚአብሔር ጋር ያለን የጸሎት የአምልኮት ግንኙነት አለ። እኛ ከስነ ፍጥረታት ጋር ያለን ስርዓታዊ የሆነ ግንኙነት አለ። እግዚአብሔር ከእኛ ጋርና ከስነ ፍጥረት ጋር የሚገናኝበት መንገድ አለ። ያ ብዙዎቻችን እንደምታዩት ሩቅ ነን ከትምህርት ችግሩ። ክርስቲያኑ ማህበረሰብ በክርስቲያናዊ ትምህርት ሩቅ ነው። አሁን ደግሞ ዝም ብሎ እንደ ጴንጤ አንድ ሁለት ሲይዝና እንዲህ ነው የሚለው። እንደሱ አይደለም ክርስትና። ትንሽ ጊዜ ይፈልጋል፣ መማር ይፈልጋል ጉዳዩ እና እነዚህ የሶስቱ የእግዚአብሔር የሰውና የስነ ፍጥረትን ግንኙነት ሚዛኑን ጠብቆ የመኖር ግዴታ ያለው በሰው ላይ ነው።
የሚያስበዛት የሰው ልጅ ነው። ስነ ፍጥረት የሚጎዳው የሰው ልጅ ነው። አሁን እንደምታዩት በሌሎች ዓለማት በጣም የሰለጠኑት ብዙ ነገሮቻችን ተበላሽቶ ደን ተመነጠረብን። እንደዚህ ኦዞን ሳሳበ ብዙ ፋብሪካዎች አሏቸው፣ ብዙ ጭስ ይለቃሉ። ከራሳቸው ውጭ ለሚቀጥለው ትውልድ አያስቡም። ዓለም ሲበክሉት ዓለም ቅጥ ያጣ ሙቀት ይመጣባቸዋል። ቅጥ ያጣ ቅዝቃዜ፣ መኪና የማያስነዳ በረዶ ይመጣል። አውሮፕላን የማያንቀሳቅስ ኤርፖርቱ እንዳለ በረዶ ተሞልቶ ያደራል። አንዳንድ ታይታችሁ ነው ሚዲያ ለሁሉም ቅርብ ነው። አንዳንዴ ደግሞ መሬት ላይ ሲረገጡት ጫማቸው እሳት እንደገባ እየቀነጠ ጫማቸውን ይይዝባቸው። ለምን ነው ስነ ፍጥረት ከእግዚአብሔር ውጭ ከክርስቲያናዊ አስተሳሰብ ውጭ በሆነ መንገድ ስላበላሹት ለራሳቸው ብቻ የሚያስቡ ሰዎች አሉ። አንድ ክርስቲያን ግን ስነ ፍጥረት ሲጠቀምበት ስነ ፍጥረት ለጽድቅ የተሰጠ መገልገያ ስለሆነ በቅጡ ነው። ለሚቀጥለው ልጆቻችን እንዳይጠፋ አድርገን እኔ ከሙሰሩ አይልቀል አይባልም በሰው ዘንድ ሰው እንደዚያ ስለማይል ስነ ፍጥረትን የምንጠብቀውን ጠብቀን ለእኛ የምንጠቅመውን ተጠቅመን በዚያ እግዚአብሔርን አመስግነን እንድንኖር ተፈጥረናል። ስለዚህ በተሰጠችን ምድር ምን ሰራህባት እንባላለን። ይሄ የተንጣለለ ሜዳ እንዲሁ አይደለም። ክርስቲያኖች ምን ሰራህበት ተገበረ ገነት ነው ያለው እግዚአብሔር አዳምን ከፈጠረ በኋላ ገነትን ጠብቃት፣ ተንከባከባት። ስለዚህ ይችን ዓለም መጠበቅ፣ መንከባከብ፣ መጠቀም ያለብንን መጠቀም ባለብን ልክና መጠን በስርዓት መጠቀም እኛ ከዚያ ደግሞ ሌሎቹን በዛው መርዳት። ስለዚህ በዚህ ምድር ምን እንደሰራንበት እንጠይቃለን። ክርስቲያኖች ድንበር ገፋሽን ገፋኝ እያልን ስንጋደልበት ከኖር ለፍተን ሰው የረዳንበት ከኖር የሰው ደም ካፈሰስንበት ገለን ከቀበልንበት ወይም ደግሞ ሌላ በጎ ስራ ከሰራንበት ለእግዚአብሔር እንመልሳለን። ሁሉም ነገር ይመረመራል። እስመሃለወ ለኩልነ ንጽሐ ቅድመ መረምኩና ለክርስቶስ ነው የሚለው። ሁላችንም በክርስቶስ የፍርድ አደባባይ እንቆም ዘንድ አለን ይላል ቅዱስ ጳውሎስ። እንቆማለን። ይቀራል ነገር አይቀርም። ንጉሱም ይመጣል። ዘርታም ተምራችሁታል። እኛም በፊቱ እንቆማለን። ያን ግን እንጠይቃለን። በዚህ ምድር ምን ሰራችሁባት ተብለን። ስለዚህ ስነ ፍጥረቱን በአግባቡ መረዳት፣ በአግባቡ መጠበቅ የኛ ግዴታ ነው። ግን በዛው በተፈጠረለት ዓላማ በተፈጠረበት መንገድ መጠበቅ ይሄን መክሊት ነው። ክርስቲያኖች የጋራ መክሊት። ከዛ ያለፈ ወደኛ ወደ ካህናቱ ሲመጣ ክህነታችን ትምህርታችን መክሊት ነው። መክሊት ነው። ጠንክሮ ያልተማሩትን አስተምሮ አሳምኖ የሚያጠምቀው የተጠመቁትን ደግሞ ንስሐ እንዲገቡ ሥጋው ደግሞ እንዲቀበሉ ከኃጢአት እንዲርቁ በጽድቅ እንዲጸኑ አድርጎ ወደ ጌታው የሚቀርብ መምህር ካህን ገብርኄር ወመን ይባላል። ዘበውዱ ይመለኮንከ በዚህ ለአጭር ጊዜ የተሰጠህ ክህነት በዚህ ለአጭር ጊዜ የሚኖረው ምድር ላይ በጥቂቱ ዕድሜ ታምነሃልና ለዘላለም ሾመሃለሁ ይባላል። መክሮ አስተምሮ ምዕመናንን ከኃጢአት ከኑፋቄ ከክህደት ጠብቆ እግዚአብሔር ድምፅ ያልሰሙ ጫካ የገቡ ተበትነው ያሉ ገና ብዙ ያላመኑ አሉ። እነዛን የሚያሳምን ወደዚህ የሚያመጣ ገብርኄር ወምእመን የሚባለው ካህን በዛ ያለው ካህን ነው። ነገር ግን የተበተኑትም እንደተበተኑ ያመኑትም ሳይጸኑ እንዲሁ ሰንፈን የኖርን እንደሆነ ገብር ሀካይ ወእኩ እንባላለን። እኛም ካህናቱ በስልጣነ ክህነትህ በተማርከው ትምህርትህ ያላመኑትን ሳታሳምን ያመኑትን ሳታጸናና ሳትጠብቅ መንግሥተ ሰማያት ሳታስገባ መንጋዬን በትነሃልና ተብለን እንቀጣበታለን። ይሄ ለካህናት ነው። ከዛስ ገንዘባችን ሀብታችን መክሊት ነው። ይብዛም ይነስም ያለችን ሀብት በየእጃችን ያለችው ገንዘብ ከእግዚአብሔር የተሰጠች መክሊት ናት። እግዚአብሔር በዚያች በጎ ነገር እንድናደርግባት ይፈልጋል። በጎ ነገር ማድረግ የሚጀምረው ቤተሰብን በአግባቡ ከማስተዳደር ነው።
ቤተሰብን በአግባቡ ማስተዳደር አንዱ በጎ ማድረግ ነው። አሁን ጊዜ በጎ ማድረግ ሲባል ሰው ለሌላ ማድረግ አይደለም። መጀመሪያ ልጆችን በአግባቡ ሰርቶ ቀጥቶ ሰው አድርጎ ከሰውም ደግሞ ኦርቶዶክሳዊ ሰው አድርጎ ወጥቶ ወርዶ በአግባቡ እንዳይራቡ እንዳይጠሙ አድርጎ ማሳደግ አንድ ክርስቲያናዊ ግብር ነው። ይህም ስራ ነው። ስለዚህ በገንዘባችን መጀመሪያ ቤተሰቦቻችን፣ ልጆቻችን፣ ከዛ በኋላ ቤተ እግዚአብሔርን ነዳያንን የረዳንበት እንደሆነ ገብር ኄር ወምእመን ዘበውሁድ ሚመነኮንከ እንባላለን። በዚህ በሚያልቅ ገንዘብ፣ በሚያልቅ ሀብት፣ በጠፊ ሀብት፣ ከመቃብር በማይሻገረው ገንዘብ በጎ ስራ ሰርታችሁበታልና እኔ በማያልፈው ገንዘብ መንግሥተ ሰማያት በማያልፈው ቤት በማያልፈው ተድላ ደስታ አኖራችኋለሁ፣ ኑ መንግሥቴን ውረሱ እንባላለን። ነገር ግን በገንዘባችን ነዳያን እየተራቡ እየተጠሙ ቤተ እግዚአብሔር ተራቁተው ገዳማት ተራቁተው ገንዘባችንን ኃጢአት መስሪያ ደም ማፍሰሻ መደነሻ ያደረግነው እንደሆነ ገብር ሀካይ ወእኩይ እንባላለን። ክፉና ጨካኝ ነው፣ ሰነፍና ጨካኝ። አሁን ያለችው ዓለም እንደዛ ናት። አሁን ያለው የዓለም አብዛኛው የዓለም የኢኮኖሚ ሲስተም ይሄ ካፒታሊዝም በቃ አንድ ሰው ብቻውን ይሰክራል፣ ብዙ ሰው ይራባል አይነት ነገር ነው። ሀብት በጥቂቶች እጅ የምትሆንበት ነው ሲስተሙ ራሱ። የካፒታሊዝም ጠባይ እንደዛ ያለ እና አሁን ከተሞች ያያቸዋቸው እንደሆነ በተለይ ትልቆቹ ከተሞች አንዳንዶች የሚንቀሳቀሱት በቢሊየን ነው፣ አንዳንዶች ደግሞ ከሺህ በታች በሆነ ገንዘብ አስባችሁታል። ምን አይነት ዓለም ውስጥ ነው ያለነው? ምናልባት ሁለቱ ክርስቲያኖች ይሆናሉ። አንደኛው በቢሊየን እየተንቀሳቀሰ ያ ቢሊየን እንዳይጎልበት እዛ ላይ ለማካበት ለመጨመር ድሆቹን ሳይዘከራቸው ሳያስባቸው ረሷቸው። አንዳንዶች ደግሞ ጠዋት ትንሽ ዳቦ ቀምሶ ማታ የሚበሉት ዳቦ ይሞላ አይሞላ እያሉ ሲጨነቁ ይውላሉ። ታዲያ የባለ ሀብት የእነዚህ ድሆች ረዳት አሳላፊ ታላቅ ወንድም ነበረ። የሚያስተምረው እያጣ ነው። የኛ የካህናት ጉድለት ነው። በብዛት ይዞ ቁጭ አድርጎ ማስተማር ይጠበቅብናል። ካህናት አባቶች፣ ባለሀብቶቻችን ሀብታቸውን እንዴት መዋል እንዳለባቸው ኦርቶዶክሳውያን እንዲሰሩ እንዲበረቱ በሀብት እንዲበለጸጉ በጣም መልካም ነው፣ እናስተምራለን። ጠንክረው ግን በሀብታቸው ጽድቅ እንዲሰሩበት እንጂ አንድ ሰው የ10 ብር ዳቦ በልቶ መዋል ተቸግሮ 4-5 ዙሮ 100 ሺህ ብር ማታ ማጥፋት ይሄ እኮ በደል፣ ወንጀል፣ ኃጢአት እኮ እንደ ኢትዮጵያ ላለችው ሀገር ወንጀል ነው። የ10 ዳቦ አጥቶ የሚቸገር ሰው ባለባት ሀገር ለአንድ ራት 2-3 ዙሮ 100 ሺህ ብር በልቶ ማደር ይሄ ወንጀል፣ ፍጹም ወንጀል ነው። ነገራችን ህግ ቢገኝ ነው ማለት ነው። በቤተክርስቲያን ፍጹም ኃጢአት ነው። ስለዚህ ገንዘባችን መክሊት ነው። እግዚአብሔር ይጠይቀናል። በገንዘባችን እንዳደረግበት ጠንክሮ መስራት ያስፈልጋል። ኦርቶዶክሳዊ ሰው አይሰንፍም የሚባለው መስለፍ ራሱ ኃጢአት ነው። ኦርቶዶክሳዊ ጠንክሮ ለመስራት አይ በቃ እኔ ቤት አለኝ መኪና አለኝ በቃኝ አይባልም። ወይ ተዘልኮኔ ይላል ሲራክ። በቃኝ አትበል። አንዳንድ መናፍቃን እንደው ገንዘብ በቃኝ አትበል ይላል ሲራክና መጽሐፉ ችግር አለበት አለማወቅ ደቂ ያልተባለ ሰው እንዲህ ነው። የኛው ነው ታዲያ ምንስ ወይ አይማር። አሁን የመናፍቃኑ ፈቃድ ነው እኛን የበጠበጠ ይሄ የኛው መልሳይ ሁሌ ይዞ ይመጣ የመናፍቅ ጥያቄ አንጠልጥሎ ይሄ ምን ማለት ነው? ቁጭ ብላችሁ ማለት እንዴ ጥቅስ ትምህርት የለም። ጥቅስ ሃይማኖት አይደለም። ክርስትናው ማወቅ የፈለገ ሰው ቁጭ ብሎ ጊዜ ሰጥቶ መማር ነው። ከስራ ካንድ ትይዞ ምን ማለት ነው ምናምን ከሄኖ ካንድ እንዲህ አሉ ምናምን ሁሌ የመናፍቅ ቋና ይሸከማለን እንዴ ጊዜ ካለ ቤተክርስቲያን አሰፋም እንዴ እና መጽሐፍ አሁን ሲራክ ገንዘብ በቃኝ አትበል። አዎ ይላል ግን ምን ማለት ነው? ስለዚህ መጽሐፍ ሲራክን ማንቀበለው ወንድን ያለ ማለት ነው። እነሱ ወዲህ ነው ጉዳዩ። አንድ ክርስቲያን የሚሰራው ለራሱ ብቻ አይደለም። እኔ አንድ ቤት ካለኝ አንድ መኪና ካለኝ ባንክ ላይ 20-30 ሚሊዮን ብር ካለኝ ለኔ በቂ ነው ብለህ እንዳትተኛ ነው። ያንተ ገንዘብ ያንተ ብቻ አይደለም። ካንተ እጅ የሚፈልጉ ብዙዎች አሉ ነው በኦርቶዶክስ ያስተምሩ ክርስቲያኖች። ስለዚህ የፈለገ ቢሊየነር ቢሆን አንድ ኦርቶዶክሳዊ መቀመጥ አይችልም፣ ክልክል ነው።
ገንዘቡ እንደበዛ ካወቀ ከዚያ እየከፈለ መስጠት እየሰጠ ሌሎቹን እየረዳ ደግሞ እንደገና መስራት ነው እንጂ ይበቃኛል አይተኛም በኦርቶዶክስ ነው። ስለዚህ ገንዘባችን አንድ መክሊት ነው ማተረፊያ መክሊት። የአመፃ ገንዘብ ሳያልቅ በሉቃስ ምዕራፍ 15 እንደተጻፈው ይሄ የዚህ አመፅ ገንዘብ ሳያልቅ ድሆችን ወዳጆችን ግዙበት ተብሏል። ወዳጆችን ግዙበት ለምን? በዘላለማዊ ቤታቸው እንዲቀበሏችሁ ነው የሚለው ወንጌል። ዛሬ እጅግ የሌላቸው እጅግራቸው የተቆረጠ አይናቸው የፈረጠ እኛ አብልተን አልብሰን አስጠግተን ረተን ያኖራቸው እንደሆነ በዚህ ምድር ላይ እጅ የሌላቸው ምንላቸው እላንቱ አይዳወ ድኩማን ሐንጻ አብያተ ይላል ሊቁ። እና የተቆረጡ እጆች በዚህ ምድር ላይ ተቆርጠው ስንላቸው በሰማይ ቤት ሰርተው ይጠብቁናል። በየትኛው እጃቸው በየትኛው እግራቸው ሰርተው ይጠብቁናል። ግን እኮ በሰማይ ያ ቤቱን የሚሰራላቸው ራሱ እግዚአብሔር ነው። እነሱ መጣታችን እነሱም በዕለተ ትንሣኤ ሲነሱ እጁ የተቆረጠ አይኑ የተቆረጠ የሚባል የለም። በትንሣኤ ሁሉም ሰው የተሟላ ነው የሚነሳው። ስለዚህ ገንዘባችን መክሊት ነው ክርስቲያኖች። ከዛስ እውቀት መክሊት ነው። እግዚአብሔር እውቀት ዝም ብሎ አይሰጠን። በእውቀታችን ራሳችንን፣ ዓለምን፣ ቤተክርስቲያንን ልንረዳበት፣ በጎ ልናስብበት፣ በጎ ልንሰራበት፣ ይችን ዓለም የበጎዎች ልናደርግበት ነው እውቀት ይሰጠን እንጂ በእውቀታችን በአንድ በኩል ትዕቢት፣ በአንድ በኩል ክፋት ጨምረን ሌሎችን እየናቀን እውቀታችን ደግሞ እየጠመዘዝ ሰው መጉጃ እያደረግን ልናከስር አይደለም። ምንም ይሁን እውቀት ማለት መጽሐፍ ቅዱስ ማወቅ ብቻ አይደለም። ክርስቲያኖች ማህሌት መቆም፣ ቅዳሴ መቅደስ ብቻ አይደለም። እንዲሁ ስለ ዓለምን ስለ ማስተዳደር፣ ዓለምን ስለ መምራት፣ ነፍስን ስለ መጠቀም የምናውቃቸው ይህን ምድራዊና ተራ የሚባሉ እውቀቶች ቢሆኑ በጎ ከሰራንባቸው ይጠቅማሉ፣ ያጸድቃሉ። ምንም ይማር፣ ስለ ጤና የሚማር፣ ስለ ግብርና የሚማር፣ ሕግ የሚማር፣ ቴክኖሎጂ የሚማር በዚያው እውቀቱ በጎ የሰራ ሰው ይጸድቅበታል። መክሊት ነው። እውቀት ትልቅ ሀብት ነው። እግዚአብሔር እኮ ስጦታ እኮ የሚሰጠን በዚያ እውቀታችን ምን እንደሰራንበት እንጠይቅበታለን። በመጽሐፍ እውቀቱን ለበጎ ያዋለ ሀገር ጥቅም፣ ለትውልድ ጥቅም፣ ጥሩ ነገር ያዋለው ሰው በቀኝ ይቆማል። የታመንክ ባሪያ፣ በዚህ ጥቂት እውቀት፣ በዚህ ምድራዊ እውቀት፣ በዚህ ኃላፊ እውቀት የታመንክ ሆነሃልና በዘላለማዊው በመንግሥተ ሰማያት እሾምሃለሁ ተብሎ ይሾማል። ነገር ግን ያችን እውቀቱን እያጣመመ ድሃ እየበደለ ፍርድ እያጓደለ አገር ሲያጠፋ ይኖረው በግራ ይቆማል። ሁሉም እኔ ከሚባሉት ይህንን ክፉና ሰነፍ አገልጋይ እጁን እግሩን አስራችሁ ወደ ጨለማ አውጣሉት ከሚባለው ይቆጠራል። ስለዚህ እውቀታችን ለጸድቅ ይሆናል። ምንም አይነት ፕሮፌሽናችን ምንም ይሁን። ሌላው ስልጣናችንን ትንሽም ቢሆን ትልቅ ስልጣን መክሊት ነው። ክርስቲያኖች አንድ ሰው ሲሾም እንደዛ ለሌሎች ጥላ ሊሆን ነው። እንደዛ እንጂ እንደ ጎርፍ እየነቃቀለ እየማሰ እየደመሰሰ ያጠፋ አይደለም። ከታችኛው ከዚሁ ከእድል ዳጊነት ጀምሮ እስከ አንድ ሀገር መሪ ድረስ የምንቀበለው ስልጣን መክሊት ነው። መክሊት ነው። አሁን ብዙ ሰው ሲሾም መንግስት ምን ይለኛል፣ ደረጃዬ ያድጋል፣ እንዲተሹሜ ተሸልሜ ምናምን ህዝብ ወዶኝ ይላል እንጂ በስልጣኔ እጸድቅበት ይሆን ወይስ እኮነንበት ይሆን የሚያስብ የለም። መስዋዕት እግዚአብሔር ይጠይቃል። ትንሽም ትሆን ትልቅ በተሰጣችን ስልጣን ፍርድ እንዳናዳላ፣ መጥፎ ስራ እንዳንሰራ፣ ሰው እንዳናስቀይም፣ ለግል ጥቅማችን ብቻ እንዳናውላት እግዚአብሔር ይመረምረናል። መንግስትን መሸወድ ይቻል ይሆናል። ማህበረሰብን ማታለል ይቻል ይሆናል። እግዚአብሔር ማታለል አይቻልም። ከመንግስት ከማህበረሰቡ መሰወር ይቻላል። መጋረጃ ጋርዶ መብራት አጥፍቶ ቤት ዘግቶ ሰነድ ሰርዞ ደንዞ ይቻል ይሆናል። ከእግዚአብሔር ግን የለም። በሱ ዘንድ መብራት አይጠፋማ። መብራት ስናጠፋ የእኛን አይን ነው የሚጨልመው፣ የእግዚአብሔርን አይን አይጨልመው።
ቤት ስንዘጋ የኛ አይን ነው የማያየው። በእግዚአብሔር የሚዘጋ ደጅ የለም። በእግዚአብሔር ጨለማ የለም። ወአልቦ ጽልመት መፈታት ላይ በባህሪው ጨለማ የለም እግዚአብሔር። ስለዚህ እያንዳንዷ ስልጣናችን እግዚአብሔርን ማገልገያ መክሊት ናት። ክርስቲያኖች አሁን ከስልጣን መሸሽ ምናምን በጣም አደገኛ በሽታ ነው። መጽሐፍ እንደሚነግረን ደዌ ሰይጣናዊ ናት። ነገር ግን ከመጣ ማህበረሰቡ ወዶን ወይም በሙያችን ተፈልገን ወደ ስልጣን ከመጣን ግን የመጀመሪያው ተግባር በስልጣኔ እግዚአብሔርን ላለማስቀየም ማድረግ ያለብን ምንድነው? አለማድረግ ያለብን ለይተን ሊሳርገን ማስቀመጥ ትራላችሁ። እዚህ በትንሽ በትልቅ ላይ ያላችሁ አንድ ትምህርት ቤት መምራትም ስልጣን ነው። አንድ የሆነ ቢሮ መምራትም ስልጣን ነው። አንድ ቀበሌ መምራትም፣ አንድ ወረዳ ማስተዳደርም፣ አንድ ዞን ማስተዳደርም ስልጣን ነው። በዚያው ፍትሃዊ የሆነ ምክንያቱም እኛ በዚህ ምድር ስንሾም እግዚአብሔርን መስለን ነው። የዓለሙ ጌታ የዓለሙ መጋቢ እግዚአብሔርን መስለን ነው። ስለዚህ እንደ እግዚአብሔር መጋቢ ያስፈልጋል። በአግባቡ የተጠቀሙበት ስልጣናቸው ገብርኄር ወምእመን ይባላል። በዚህ በኃላፊ ስልጣን በጥቂት ጊዜ ሹመት ታማኝ ሆነህ ተገኝተሃልና ለዘላለም በመንግስተ ሰማያት ይሾምሃለሁ ይባላሉ። ነገር ግን ብቻቸውን ሲበሉበት፣ ሲጠጡበት፣ ሲዘርፉበት፣ ድሃ ሲበድሉበት፣ ደም ሲያፈሱበት፣ ድሃ ሲያስለቅሱበት የኖሩ ሰዎች ግን ይህንን ሰነፍና ጨካኝ ባሪያ እጁን እግሩን አስራችሁ ልቅሶ ጥርስ ቁርጥማት አለበት ጣሉት ይባላል። ስለዚህ ስልጣን ምንድነው? ክርስቲያኖች መክሊት ነው። በአጠቃላይ እግዚአብሔር ለእኛ የሰጣቸው ከተፈጥሮ አካላችንና ከተፈጥሮ ስነ ፍጥረት ጀምሮ ኋላ የምናፈራቸው ሀብቶች፣ እውቀቶች፣ ስልጣኖችና ሌሎች ነገሮች በሙሉ ከእግዚአብሔር የሚሰጡን የበጎ ስራ መስሪያ በጀቶች ናቸው። አንድ ተቋም መስከረም ላይ የሰጠውን በጀት ወይም ሐምሌ ላይ የሰጠውን በጀት በሚቀጥለው ሰኔ ላይ የት አደረሳችሁት ሪፖርት አድርጉ፣ የት ገባ፣ ብሩ ምን አተረፈ፣ ምን ተሰራበት ብሎ እንደሚመረምረው ሁሉ እግዚአብሔር በዕለተ ምጽአት ወይም እያንዳንዳችን በሞት ጠርቶ እነዚህን ነገሮች በሙሉ ይመረምራል። በዚህ አትርፈው የተገኙ ናቸው። ገብርኄር ወምእመን ዘበሁሉ መለኮን ከዲሁ ሰይመከ በዚህ ምድር ላይ በዚህ ኃላፊ መሬት፣ በዚህ ፈራሽ ወታች ሰውነት፣ በአጭር ቁመት በጠባብ ደረት፣ በዚህ ትንሽ እውቀት፣ በዚህ ኃላፊ ገንዘብ፣ በዚህ ኃላፊ ስልጣን፣ በዚህ ኃላፊ ሙያ አካል በጎ ስራ የሰራችሁ እናንተ ታማኞች በማያልፈው በመንግስተ ሰማያት ስልጣን፣ እውቀት፣ ሀብት ለዘላለም ሾማችኋለሁ። በአውስተ ፍስሐሁ ለእግዚእከኑ ወደ ጌታችሁ ተድላ ደስታ ወደ መንግስተ ሰማያት ግቡ ይላችኋል። ሳምንቱ ለምን ገብርኄር እንደተባለ አሁን ገብቷችኋል አይደለ? ገብርኄር ማለት ይሄ ነው። በስልጣኑ፣ በገንዘቡ፣ በእውቀቱ፣ በአካሉ፣ በስነ ፍጥረት፣ በክህነቱ፣ በማንኛውም ነገር በጎ የሰራ ሰው ምን ይባላል? ገብርኄር። እኛም በተሰጠን ነገር በሙሉ በጎ ስራ ሰርተን እግዚአብሔርን ደስ አሰኝተን ይችን ዓለምን ጠብቀን ገብርኄር ወምእመን ዘበሁሉ ኮንከ ዲበ ብዙ ሰይመከ ተብለን መንግስቱን እንድንወርስ አምላካችን ይፍቀድልን። ይቆየን።